አመሰግናለሁ። አታሸንፊኝ ግን ደግሞ ብሸነፍም ችግር የለም። ያው የመጀመሪያ ጌም ስለሆነ ማለት ነው። ኔክስት ቀን አሻሽለን እንመጣለን። እስቲ እንግዲህ እናያለን። ችግር የለውም እሱን ማለት ነው። እንደዛ ወደ ማመኑ ብትሄጂ ሞር የተሻለ ነው። አሁን ያስማማል። በጣም ጥሩ ላይ ነሽ። እንደዚህ ፎክረን ግን ማለት ነው ሩታ አንድ ነው አንሸነፍም። አንፈራም። ሶፊ በሙሉ ኮንፊደንስ ነው እየገባች ያለችው። ሼር ጊፍቶች እያለች ነው። ማስቀናታ ልታስቀናኝ። እሺ ጋይስ እባካችሁ ይህን ጌም ማሸነፍ አለብን። ቤተሰብ ሻር አድርጎ አሁን ተጤመት ነው። በቃ ጀምሩ። ያው እኛ ጋር እንግዲህ ወደ ቤተሰብ ሼር እያደረጋችሁ ታብታብ እያደረጋችሁ እንዳይረሳ። ማድረጋችሁን እንዳታቆሙ ጋይስ። ታብታብ ማድረጋችሁን እንዳታቆሙ። ይረብሻችኋል። የኛ ፋሚሊ ላይ ለምን ላታላችሁ? ይረብሻችሁ ከሆነ የኛ ፋሚሊ አይ የሆነ እንትን የሚላቸው አይረብሽም። ለእኛ አይረብሽም። አይ እኔ ለእናንተ አላልኩም፣ ለእኔ ለተመልካቹ ለእኛ ቤተሰቦች ነው። ስንት ሰዓት ነው አሁን? ይጀምራል። አሁን ነው የሚጀምረው። አሁን ነው የሚጀምረው። ቤተሰብ ጋይስ እባካችሁ ይጀመር። እስኪ ይጀመር። ግድ ናችሁ። አንድ 5 ደቂቃ ታገሱ። 5 ደቂቃ ማርክ ይላል። 5 ደቂቃ ታገሱ። በቃ 5 ደቂቃ ቢያንስ ከ50 ሲል ይጀመራል። 3 ሲል ይጀምራል። እሺ ከ50 እንጀምራለን። 5 ደቂቃ ነው የቀረው። 5 ደቂቃ እስከዛ 5 ደቂቃ ነው የቀረው። ታብታብ አድርጉ። 1 ሚኒት ታብታብ እንባል። ቤተሰብ ትንሽ ነው የቀረን። ትንሽ ያረጋችሁ ሼር በ5 ደቂቃ ውስጥ ማለት ነው እዚህ ጋር ያለው 3 መሙላት አለበት። ታብታብ አድርጉ። ሙሉ ታንዴ ጌሙን ነግራችኋል። ነገራቸው ጌሙ ምን መሰላችሁ ቤተሰቦቻችን? ቤስት ኦፍ 3 ነው ማለት 3 ጨዋታ ነው ጌሙ። 2ቱ ቅጣት አለው፣ አንዱ ደግሞ አሸናፊው የሚለይበት ነው። የሶስተኛው ገብቷችኋል አይደል? ኤርሜ ኤችዲ ዌልካም ብለናል አባቢ። ስለዚህ እንግዲህ ጋይስ ሰምታችኋል ብዬ አስባለሁ። ሶስተኛው ጌም ነው አሸናፊነቱን እንትን የሚለው ማለት ነው። ቅጣት አለው፣ 2ቱ ጌም ላይ ቅጣት አለው። አንዱ ደግሞ የመጨረሻው አሸናፊው ነው ማለት ነው። ስለዚህ ዝግጁ ናችሁ? በደንብ ታብታብ እያደረጋችሁ ቤተሰቦች። እዚህ ብዙ ኮሜንት ላይ ያለ ጊፍት እንዴት ነው የሚሰጥ ምናምን እያሉ ብዙ ልጆች እየጣፉ ነው። ጊፍት እንዴት እንደሚሰጥ ኮሜንት ላይ እንተንበሏቸው። ለጊፍተሮች ሼር አድርጓቸው የኔ ፋሚሊዎች። ኦኬ አስታውሽ ነው እንዲሁ ድል ለእነቱ ላይ ያለው 3 መሆን አለበት። 3 ደቂቃ ለመጀመር 3 ደቂቃ ስለዚህ ከላይ ለቻን 3 እንገባለን። ትንሽ ነው የቀረው። ለጊፍተሮች 2 ደቂቃ ነው የቀረው ጌሙ ሊጀምር። ላይፍ ኢዝ ቴንክ ዩ ዌልካም። ታፕታፕ አድርጉ ቤተሰቦች፣ ጌሙ ሊጀመር ነው። እባካችሁ ጊፍተሮች አረጋጉ። 2 ደቂቃ ቀርቶናል ጌሙ ሲጀምር። ጊፍቱን ቤተሰቦች አይዞን ሼር አድርጉ። ጊፍተር ለምታውቋቸው ሲጀመር ከላይ 3 ሊሞላ ነው። እባካችሁን 1 ደቂቃ ነው የቀረን።
አንድ ደቂቃ ከላይ ያለው ሶስት ፋሚሊ በጣም ኤርሚ አይዞን እያለች ፋሚሊዎቼ አይዟችሁ ጊፍት አይዞ በርታ ገፋ አይዞ አብሽ ድለኛ ቤተሰብ ሙሉ ድለኛ ነው እያሉ ድለኛ ነው። በቃ ተማመኑባቸዋለን። ደግሞ ቤተሰብ ታውቃላችሁ። ችግር የለውም። ማሂ ታንክስ ብሎ ማሂ እንኳን ደህና መጣ ወንድሜ። ዌልካም ሁላችሁም። አንድ ደቂቃ ነው የቀረን። አንድ ደቂቃ ቀርቶናል። ፋሚሊ አላለቀም እንደ አንድ ደቂቃው አላለቀም። ኔትወርክ እንዳያቋራረጠን ለምን መሰላችሁ? ታብታቡ ለኛ ቢያንስ ኔትወርክ እንዳያቋረጥብን ያደርግልናል። ከወጣን መመለሻ የለም። ታብታብ ብዛት ካለ ኔትወርክ አይቆራረጥብንም። ጎበዞች ቤተሰቦች ኔትወርኩ አሪፍ ነው አይደል? እናት አቆየው፣ ጊፍቶቹን አቆይልን እባክህ። ጌሙን ስንጀምር አድርገው። ሶስት ሊገባ ነው ላይ ትንሽ ነገር ሶስት አፍጥኑት። ሶስት ገባል። ሶፋ የመጀመር እንችላለን። ልላክልህ ልቤ ድው ድው እያለ ነው ፋሚሊ። ልቤ ድው ድው እያለ እስኪ ዝግጁ ነን በሉት። ከመጫኔ በፊት ዝግጁ ናት። ችግር የለም። እጄ እንዳናል ቤተሰብ እንግዲህ ደረሳ ደረሰው ነው። እስኪ ፋሚሊ ጀምሯል። ታባ በረበር ጀምረናል። ጀምረናል። ታይሚንግ ጠብቁልን ሁላችሁ ቤተሰቦቻችን ቤተሰቦቻችን የመጀመሪያችን በደንብ ታብታብ አድርጉት። ሁላችሁም ሁላችሁም እስኪ እዚህ ቤት ያላችሁ ማለት ነው ያላችሁ በጊፍት የት አላቸው? ከብዛት ጥራት ብለው ታይሚንግ ሲመጣ የመጀመሪያውን ቅጣት መቅጣት አለብን። ታይሚንግ ደግሞ እንዳንበላ ሁላችሁም ታይሚንግ እንዳይበሉን እሺ። ሁላችሁም ኢክሩዬ፣ ሰሙዬ ሁላችሁም ታብታብ እያደረጋችሁ እናንተ ያላችሁ አልቀጣም። ውድ ቤተሰብ ታብታብ እንዳታቁሙ በፍጹም። በደንብ መቀጣት የለብንም እሺ። ታብታብ እያደረጋችሁ ሁላችሁም አልተቻላችሁም። ፋሚሊ ትንሽ ነው የሚቀረኝ። ታይሚንግ እንዳይበሉ እንውላችሁ እሺ። የኛ የታላችሁ ኧረ በታቁልን ኪዊንት ወይ ሁላችሁ ናሂ ወንድሜ እንዳይበልጡን እንዳሸንፉን የመጀመሪያው እሺ። እኛ የመጀመሪያችን ነው። ቤተሰብ እንዳንሸነፍ
እንግዲህ ቤተሰብ ደቂቃችን እየሄደች ነው። አሪፍ እየገባ ነው። አሪፍ ላይ ነን። ጊፍት መስጠት ጊፍት ያላችሁ እኛ ቤት መሸነፍ ቤተሰብ ታብታብ አድርጉ። ሼር አድርጉ። ታብታብ አድርጉ። ሼር አድርጉ። ጋይስ ሁላችሁም ሼር እያደረጋችሁ ታብታብ አድርጉት። ታብታብ እያደረጋችሁ አይዞ ተባ አይዞ በርታ። ችግር የለም አብርሽዬ፣ ችግር የለም። ደብል ተባርኩት ፋሚሊዎቻችን ቴንኪው እናመሰግናለን። ታይማችንን እየጠበቅን በመጨረሻ ማለት ነው ፋሚሊ ደቂቃ እነሱ እንዳይጠቀሙብን ጋይስ እንዳይጠቀሙብን እባካችሁ። ሱስዬ በጣም እናመሰግናለን። እንዳንበላ የመጨረሻው ሰዓት ነው። እንዳሸንፉ ጊፍት ያላችሁ ከዚህ ጀምራችሁ እንዳሸንፉልን የመጀመሪያው የመጨረሻው እንዳይበሉ አመሰግናለሁ።